አቤት ሳምንት ሳንጫወት አሸነፍን ማለት ይሄ ሳንጫወት ሳምንቱን አሸነፍን። ሃንግማን ብቻ ነው ነጥብ ያነሳችሁ። እሷም ከሚዜነት ጋር እስቲ ሪሌሽንሺፕ እናያለን። አያሳስብም። ፈላው ሊቨርፑልን ስታሸንፍ ተወጣጠርክ እኮ ማንዬ። እንደምታሸንፍ ተነግሮህ ነበር ወይ? አንዷማ ምን እንዴት እንዳፈላች ቆይ በሚቀጥለው ቪዲዮ እመጣልሻለሁ። በሚቀጥለው ቪዲዮ ሳንጫወት ማሸነፍ ማለት ይሄ ነው። እንዴት አባቱ ነው የሚያረካው? ፈርስት ሃፍ 4-0 መሆን ነበረበት እኮ ፈርስት ሃፍ ምንም ምክንያት ማታወጪለት ጨዋታ ምንም ምክንያት ማታወጪለት ተለጣጠፍሽ ደበደቡሽ። ለምን እችላለሁ ብለሽ እንዳሰብሽው ስለማትሺ ሊቨርፑልን እንደምታሸንፊ አስረግጠሽ እንደምታሸንፊ አሳምነሽ እንደምታሸንፊ ተናግሬ ነበርኩ። ግን ለሚዜነት ብቁ ነሽ ወይ ነበር ጥያቄው። አንቺ ጭራሽ ትሬብል ዊኒንግ ሲቲ ቢመለስ ይሄን ዋንጫት ወይ ማርሽ ተቀይሯል። አሁን ማርሽ ተቀይሯል። ፓፓውቴ ፕሪሚየር ሊግ ውስጥ ብዙ የሚያሸንፉሽ ቡድኖች አሉ። ብዙ ዱቄት ያንስ። አሁን ዝም በይ። ሚዜነቱን ራሱ መያዝ አልቻልሽ። የሚቀጥለው ሚዛው ሊቨርፑል ይሆናል ሚዜ አስረከበች። አሁን ሃንግማን ትከተላለች እኔ ነኝ ግን የምመርጠው እጅ አውጣ ሚዜ ነው የሚፈልግ። እኔ የምለው ቆይ የዛሬው ጨዋታዎች በእድሜ ነው እንዴ? ቆይ እዛ ሼባው እዚህ ፈላው እንዴ? እኛ ወጣቶች እንዴት ነው የምንሆነው? አሁን ለሁለት ሊቋጥሩብን እኮ ነው እንዴ? ደግሞ አንቺ ምን ሆነሽ ነው? እሺ ለነገሩ ኒካስተል ጌታሽ ነው አይደለም አልሽ። ይኸው አባትነቱን አስመሰከረ። እንግዲህ ጠርቶ ሰጠሽ። ኧረ በስመ አብ። አሁን እንደው አይዛኬን ውጤት ሳይ እንደው ምን የሚል ይመስላችኋል? ረግሞ አባረሩት። ይኸው እነሱ ይሰጣሉ፣ እሱ ይዘው ይሰጣል እንዴ? ወይ በውሰትም ቢሆን ይምጣ እስቲ። ቆይ እዚህ ክለብ ላይ ልጁ ኳስ መምታቱም እንዳይጠፋበት። አሁን ምኑ እንደሚያስጠላ ታውቃለች? ነገ እሑድ መሆኑ እንዱ ሲያላዝኑ ብስኩትና ጁስ እየጠጡ እንዱ ሲያላዝኑብን ነው የሚያድሩት። በቃ ምን አለ እንደው ሰኞ ሆኖ እንደው ትምህርት ቤታቸው ቢሄዱ። ኧረ ዛሬ በየተራ ነው ጎበዝ፣ ነገ ተሰብስቦን የሚቋጠርብን። መንገድ ጠረጉልኝ ዋንጫ እንድበላ አመሰግናለሁ። ኒውኪዬና ቪላና ኒውካስትል ዋንጫ እንኩ ብሎ ሰጡን። ከኢንተርናሽናል ብሬክ በኋላ ጋርዲዮላ ምን አለ? አስፈሪ ነገር ጠብቁ። ስለ አርሰናል ነው አስፈሪው። ብራዘር አስፈሪው አርሰናል ነው። እባክህ የአርሰናል ደጋፊ በደንብ ኮፒ ሊንክ ይሄን ቪዲዮ አድርግልኝ። ዋንጫ አሁን በላል። እኔ አሁን ዋንጫ የበላ ሰው በቃ ደስታ ተደሰቱ። ያኔ አዲስ እንዳይሆንባችሁ ማለት ነው። ይሄ ያለ አይደለ ገና ግማሽ ሳምንት ሳንደርስ ነው ያረጋግጥ ነው 100% ዋንጫውን ጋርዲዮላ ዝተህ ጉዶንክ። አረ ጌታዬ ምን አይነት ደስታ ነው! እዚች ጋር ደግሞ ተመልከት። ሌላ ምነግር ነገር ይኸውልህ 4 ትኬት በአንድ ቀን አሳከው። በቅዳሜ ኪንግ ነኝ ስልህ አላመንከኝም። በዚሁ ዘርኔም ገብተህ የማወራው ውሸት ከሆነ መጨረሻ ላይ ያሉት ውሸት ከሆኑ ቼክ አድርገህ ጆይን ሳትል ውጣ። የነገ እንዳያመልጥ አሁኑኑ ግባ። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት። ይመቻችሁ። እንደ ሀገር ሰብሰብ ብለህ ስትቋጠር ይሄው ውጤቱ። ዛሬ የኛ ቀን ነው የአርሰናል ደጋፊዎች። ቅድም ነግሬያችሁ ነበር። ለነገው ለሰሜን ለንዱ ደርቢው ጨዋታ ማለት ነው ቢያንስ 2 ተጫዋቾች እናገኛለን ብያችሁ ነበር። ከጉዳት ሲቲ ላይ እንቋጥራለን ብለናል። እኛ ቋጥረን የሚቀር ነገር የለም። ኒውካስትሎች ግን ይለያሉ። ባርነስ ምን አይነት ቲም ነው የምር? አጅብ ስፔሻሊ ሰከንድ ሃፉ ጦርነት ነበር ሀቢቢ። ነገ ስፐርስ 1 ጥፋት አለን። በልዩነታችንን በ8 ነጥብ ጀመር። ማንም ይፎካከረን የለም በዚህ ሲዝን ማለት ነው ሀቢቢ። እሺ ለመላው ለማንቸስተር ዩናይትድ ለሊቨርፑልና ለማንቸስተር ሲቲ ደጋፊዎች ነው። እሺ ዛሬ አንድ አንሆንም። እሺ ዛሬ አንድነታችን አይታይም ነው የምትሉኝ? አይናችን እያየ ሊያሸንፍ ዛሬ የት ነው የምንገባው? ደግሞ ኮቶተና ምን አንድ በቃ እስቲ ዛሬ አንድ ጥሩ ነገር ስራና እስቲ ዛሬ በቃ ውፍ እንበል። እስቲ ዛሬን እንረፍ። እንዴው አቻ እንኳን አስወጥተህ ሳይጫወቱ እኮ ትናንት አሸነፉ። ዛሬ አንድ መሆን ግዴታችን ነው። መቋጠሮ ላይ አንድ ነን በቃ። የአርሰናል ደጋፊ ከዚህ በላይ ጣፋጭ ነገር የለም። የምሬ ነው የምልህ። በቃ ከዚህ በላይ ጣፋጭ ነገር የለም ነው የምልህ። የለም በቃ ደስተኛ ነህ? ይሄን ቪዲዮ ሼር አድርግ ለሼባ ደጋፊ። ኮፒ ሊንክ
ላይክ አድርግ። በተለይ ኮፒ ሊንክና ላይክ በደንብ እርገጥልኝ። የሼባ ደጋፊ ገባህ? በረደልህ፣ ተረጋጋህ፣ አደብ ገዛህ። አሁን ገባህ እግር ኳስ። ጸጥ በል፣ ዝም በል። አፍን ስከፍት እንዳላየ። እግር ኳስ ማለት እንዳንተ በራፍነት አፍን ዝም ብለህ የምትከፍትበት አይደለም። እግር ኳስ ማለት እንደዚህ ነው። ሳታውቅ ወገብህን ይቆርጥልሃል፣ እንዲህ ይሸረክትሃል ማለት ነው። ስለዚህ ይኸውልህ አፍህን ዝጋ፣ እከክ። ሙዝ መላጥ አይደለም እግር ኳስ መመልከት ማለት፣ ሙዝ መላጥ አይደለም። እሺ አንተ ዝም ብለህ ስቴዲየም ውስጥ ያሰልጣኝን ክብር ዲስሪስፔክት እንዳደረግኩ አይደለም። እግር ኳስ ከባድ ነው። ስሎት አውት። አሁን አሰልጣኝን ገና 1 ዓመት ተኩል ሳይሞላው ታባርረዋለህ፣ በቅርቡ ማለት ነው። ስሎት አውት በቅርቡ ጠብቅ። አሰልጣኝ ማለት እንደ 6 ዓመት አንድ ክለብ ላይ መቆየት ማለት ምን እንደሆነ ያኔ ይገባሃል። አንተም እንደ አሰልጣኝ መላጣ ጭንቅላት ያዝክ የሼባ ደጋፊ። ዛሬ አንጀቴን ቅቤ ጠጣው በገዛ ሜዳሽ በኖቲንጋም ፎረስት 3-0 በክሊንሺት በአንፊልድ ስተት። ወይ ደስታ፣ ወይ ደስታ፣ ወይ ደስታ። ተመስገን አምላኬ ሆይ አበረድክልኝ እነዚህ ፎቃቃ ሽማግሌዎች። ይታባቱ ኮፕሊንክ ሼር አድርግና አድርስልኝ፣ ላይክ አድርግ፣ እርግጥ አድርግልኝ አደራህ። ደስታዬ ነው፣ በደስታዬ እንዳትቀር። ኮፕሊንክ ሼር አድርግ። በ15 ቀን ውስጥ መሪነቱን ከአርሰናል እንቀበላለን ያልከው ልጅ ናልኝ። አሁን ኮሜንት ሴክሽን ላይ ማነህ ናሆም ሂዱና እሱ ቪዲዮ ላይ ማለት ነው የሚገርም ቻሌንጅ አቅርቡለትና ይቀጣ ባካችሁ። ኒውካስትል ጸጥ አሸንፋችሁ ልታጠቡ መሪነቱን። እኛ ነገ ዶሮዋን ቆንጆ አድርገን ጾም እንይዝባታለን። ከዛ በኋላ በ7 ይሆንና ትረጋጋላችሁ ማለት ነው። ሼባውም ቅድም ከዘራውን እንደጣለ ቀጥሏል። እስካሁን የሚያነሳለት አጥቷል ማለት ነው። እናንተም አሁን ተጫወቱባችሁ ኒውካስትሎች። አርሴፋን ሴጣላችሁ። ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ እያረጋችሁ በደንብ ኮፒ ሊንክ ይደረግ። ናሆሜ እረፍሺ። እዛ ሴቷ እዚህ ወንዱ ናሆም አስቸገረን እኮ።